ስለርሶ ሰምተን ቢሆን ኖሮ ተረት ይመስሉን ነበር። በኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩ ሲባል እኮ እኛም በዚያ ዘመን ነበርን ብለን እንኮራለን። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ትሁት ሰው ዋርካ ሳሉ እንደ ችፍርግ መሬት ያዙ። ክቡድ ሆነው እንደማንም ለመኖር ይከብደኛል አላሉም። ደግሞም የአንድ እምነት መሪ ሆነው ሁሉንም ለመሰብሰብ አልጠበቡም። ልባቸው ሰፊ፣ ዕውቀታቸው ጥልቅ፣ ሞገሳቸው ልብ አርድ። እንኳን በአንድ እምነት ልዩነት በአንድ ቤተ እምነት የውል አባት ባጣንበት ጨለማ ውስጥ የሁላችን የሆኑ የበሩ ኮከብ እንደፈነጠቁ ያልደበዘዙ እንደደመቁ ያደመቁን ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ኢትዮጵያ ታላቁን የአንድ እምነት መሪ ደግሞም የጋራ አባት ደግሞም የዘመን ምልክት ዛሬ አጣች። ሀገሬ ሆይ እንዲህ ያለ ምልክቶችን አያሳጣሽ። እንዲህ ሲል የሐዘን ስሜቱን የገለጸው ተጓዡ ጋዜጠኛ ሄኖክ ስዩም ነው። ለአባታችን ነፍሳቸውን ይማርልን። ሰላምና ጤና ደስታና ፍቅር በምድራችን ይስፈን። ሰላም።